ቅዱስ ቁርባን ዓላማችን መሆን አለበት። አክሊላችን ነው። የመጨረሻ አክሊል የድል አክሊል የሚባለው ከሰባቱ ምስጢራተ ቤተክርስቲያን መካከል አንዱ የአክሊሎች የምስጢራት ሁሉ ምስጢር ወይም አክሊል ዘውድ ተብሎ የሚታወቀው ምስጢረ ቁርባን ነው። ቅዱስ ቁርባን የተሰጠው ፍጹም ለሆኑ መላእክት አይደለም። በነገራችን ላይ ፍጹም ለሆኑ አይምሮ ጠባይ ለተስማማላችሁ ሁሉን ነገር ቅዱስ 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 ብለው ላመሰግኑት ለመላእክት አይደለም። ለኛ ለወደቅ ነው ለአዳም ልጆች ነው ቅዱስ ቁርባን የተሰጠው። መላእክት ቅዱስ እያሉ እየተመገቡት ይኖራሉ። ምግባቸው ማመስገን ነው። የሰው ልጆች ተፈጥሯችን ምስጋናን ማቅረብ እግዚአብሔርን መስሎ መኖር ነው። እግዚአብሔርን መስለን ለምንኖር ሰዎች ስጋውን ደሙን ስንቀበል አሁንም ሱታፊ አምላክ እያገኘን ነው። አማልክት ዘበጸጋ ታናናሽ አማልክት የተባለ ወይም ደግሞ በጸጋ አማልክት ትባላላችሁ ነው የተባለው። ሰው ከሚባል ጠባይ አማልክት የሚባል ጠባይ እሱን የምናገኝበት ነው። አንደኛው እንግዲህ ቅዱስ ቁርባን ለሕይወታችን ዓላማ ማድረግ ዘመን ወጣት ነኝ አላገባሁም እንዲሁም ደግሞ ልሳሳት ይችላል። ሰው ይሳሳታል፣ በንስሐ ይመለሳል።